ይኸው መጀመሪያ የሱን ሁኔታ አላሳየ። ማሱን አርፎ ቆሟል። እግሩ ስር ፈንጂ ስላለ መንቀሳቀስ አይችልም። ስታስበው ነው የምገላ አይመስልም? 9 ትንንሽ አድርጌ አልቆራረጥህም ትላለህ። ከነ ቤተሰብህ ከነ አባትህ ቆራረጥ የችኩር ውሾች እንዲበሉ አላረገም ትላለህ። አንተ ውሻ ስታስበው ከዛ ዘና ብለህ መኖር ትችላለህ እንዴ? ተረጋጋ። ቆይ ምን እንደሆነ ታውቃለህ? ገና አላወከኝም ማለት ነው። ቆይ አንዴ አልኩ። የእናንተ ሰዎች ለእኛ ሰዎች አይደሉም፣ ለእኛ ወንድሞቻችን ነበሩ። እሺ ወንድሞቻችሁን የገደለባችሁ ሰው ከእናንተ አንድ ነገር ብቻ ነው የምፈልገው። ችኩሩኛ ማሳደዱን እንዲተው አድርጉ። ሰዎችንም መውሰዳችሁን አቁሙ። የወሰዳቸውንም ሰዎች በነፃ ልቀቋቸው፣ ፊት ለፊት ወደ የቤታቸው ሲገቡልኝ። ከቤተሰቦቻቸው ጋር በሰላም ይቀላቀሉ። በእኛ ምክንያት ማንም እንደማይጎዳቸው አሳውቋቸው። አንድ አይደለንም። በራሳቸው ጥፋት ምንም ነገር ብትቀጧቸው ምንም አይመለከተኝም። ስለ እሱ አይመለከተኝም። ጣልቃ አልገባም። እንደ ነገርኩ ችኩር የእናንተ ናት። በቀል መበቀል ብፈልግ ኖሮ ይሄኔ የማሱን ሬሳ ልክል ነበረ። ግን ተመልከቱ፣ በሕይወት አለ። ከዚህ በኋላ የችኩር ሰዎች በእኛ ምክንያት እንዳይጎዱ አድርግ። አይመለከትህም። እሱ የሚመለከትህ ጉዳይ አይደለም። አይመለከትህም። ውለታቸው አለብኝ። በእኛ ምክንያት ብዙ ተጎድተዋል። ለእሱ መመለስ ብቻ ነው የፈለኩት። በቃ ይኸውልህ ኮጆቫሊ፣ ላስታውስ፣ የኔ ማሱን አንድ ነገር ቢሆን ሙሉ ችኩርን አንድ ባንድ እንደማጠፋው ታውቃለህ አይደለ? አውቃለሁ።